ፊልሙ ሲጀምር የአንድ ትምህርት ቤት ታዳጊ ተማሪዎችን ያስቃኘናል። በድንገትም ከልጆቹ መሃል ግሬስ የምትባለዋ ልጅ መንቀጥቀጥ ትጀምራለች። የያዘችውን የመጠጫ ኩባያ በእጇ ሳትነካ አጨማዳ ራሷን ስታ ብዙም ሳትቆይ ትሞታለች። ቫይረሱም እሷን በመግደል ስራውን ሀ ብሎ ይጀምራል። ከወር በኋላም የትምህርት ቤቱ ግማሽ የሚሆኑ ተማሪዎች በቫይረሱ ተጠቅተው ህይወታቸውን አጥተዋል። ከቀሩት ግማሾቹ መሃል ደግሞ ይህቺ ልጅ ትገኛለች። ተተዋወቋት፣ ሩቢ ትባላለች። በእርግጥ ይህ ሁሉ ልጅ በቫይረሱ አማካኝነት ሲሞት እሷ መትረፏ በጣም እድለኛ ያደርጋታል። ነገርየውም መነጋገሪያ ሆኖ በቴሌቪዥን መስኮቶች እስከ መታየት ደርሶ ነበር። ይሄ ቫይረስ አንድ ለየት የሚያደርግ ባህሪ አለው። ምንድነው ካላችሁኝ ደግሞ ቫይረሱ ባልተለመደ መልኩ የሚያጠቃው ልክ እንደ ሩቢ ያሉ ታዳጊ ልጆችን ነው። በአሜሪካ ውስጥ ካሉት ልጆች ውስጥም ከ90% በላይ የሚሆኑት ህይወታቸውን አጥተዋል። የሀገሪቷ ፕሬዝዳንትም መግለጫ ሲሰጥ እናየዋለን። የእሱ ልጅ ራሱ የዚህ ቫይረስ ሰለባ ሆኖ ነገር ግን እየተደረገለት ባለው ሕክምና እያገገመ መሆኑን ነገራቸው። ከዛም ፊልሙ ወደ ሩቢ ይወስደናል። ቤተሰቦቿም ዛሬ ልደቷ ስለሆነ ስጦቷ ሰጥቷት፣ ነገር ግን አንድ ጭንቀት ነበራቸው። እሱም ሩቢ እንደ ሌሎች ልጆች በቫይረሱ ላለመጠቃቷ ምንም ዋስትና አልነበራቸውም። ሩቢም ጭንቀታቸውን አይታ ልታረጋጋቸው ስትሞክር እናያለን። ከቆይታዎች በኋላም እንቅልፍ እምቢ ብሏት ወደ ወላጆቿ ሄዳ ከነሱ ጋር ትተኛለች። እናቷንም እየዳበሰቻት ሳታስበው እንግዳ ነገር ተፈጥሮ ደንግጣ ወደ ክፍሏ በፍጥነት ትሄዳለች። በንጋታውም በጭራሽ የማትጠብቁት ነገር ነው የተፈጠረው። ሩቢ እንደተለመደው ቁርሷ እንድትበላ እናቷ ጋር ስትሄድ የገዛ እናቷ እሷን በአግራሞት እያየቻት ማን እንደሆነች ጠየቀቻት። ጭራሽ ከየት ነው የመጣሽው? ይባስ ብላም ከቤተሰቦቿ ጠፍታ ከሆነም ጠየቀቻት። ሩቢ ግራ ገብቷት እናቴ ምን ሆነች ነው ትላታለች። እናቷም አንድ ክፍል ውስጥ አስቀምጣት ትሄዳለች። ከቆይታዎች በኋላም ከላይ እስከታች በልብስ የተሸፈኑ ሰዎች መጥተው ሩቢ ካለችበት ክፍል ይወስዷታል። ከሌሎች ታዳጊዎች ጋርም ቀላቅለዋት አብራ ትጓዛለች። እነዚህ ታዳጊዎች ማን ናቸው ካላችሁ እነሱ ማለት ያ ሁሉ ልጆች በቫይረሱ ተይዘው ሲያልቁ እነዚህ የምታዩቸው ልጆች ግን በቫይረሱ ተይዘው ጭራሽ የሚገርም ኃይል አግኝተዋል። ሩቢም ከነሱ መሃል አንዷ ነች። ወደ ካምፑም ወስዷቸው ማስፈራሪያና ዛቻ ባዘሉ ቃላት ያስፈራሯቸው ጀመር። ለማምለጥ ሙከራ ያደረገ ልክ እንደዚህ ልጅ ነበር የሚቀጠቀጠው። ሩቢም ለምርመራ ወደ አንድ ክፍል ውስጥ ይከቷታል። እዚህም የገባችበት ምክንያት ምድቧን ለማወቅ ነበር። 5 ምድቦች አሉ። አረንጓዴ ከሆነች በጣም አዋቂ እና አስተዋይ ከሆኑት ውስጥ ትሆናለች። ሰማያዊ ደግሞ ነገሮችን ሳይነኩ ማንቀሳቀስ የሚችሉ ናቸው። ወርቃማ ደግሞ ኤሌክትሪክ እንደፈለጉ ይቆጣጠራሉ። የቀሩት ሁለቱ ቀይና ብርቱካናማ ደግሞ በጣም አደገኛ ቢሆኑም ነገር ግን የመገኘት እድላቸው በጣም ጠባብ ስለሆነ ሩቢ ምንም እንዳትጨነቅ ዶክተሩ ለሩቢ ይነግራታል። ማሽኑንም አስነስቶ ምርመራውን ሲያካሂድ ግን ሩቢ ብርቱካናማ ምድብ መሆኗን ያሳያል። ዶክተሩም ደንግጦ ወዲያውኑ ደበቅ አድርጎ እሷን የሚገል መርፌ ማዘጋጀት ጀመረ። ሩቢንም አሯሩጦ ይዟት ሊወጋት ሳለ ሳታውቅም ቢሆን በድንጋጤ ኃይሏን ተጠቅማ የዶክተሩ አእምሮን ተቆጣጥራ ብርቱካናማ የነበረውን ወደ አረንጓዴ እንዲቀይረው አዘዘችው። እሱም በሚገርም ሁኔታ ቀጥ ብሎ እንዳለችው አደረገ። ሩቢም ከዛን ወዲህ ከአረንጓዴ ምድቦች ጋር ተመሳስላ መኖር ጀመረች። ከዛም ፊልሙ ከ6 ዓመት በኋላ ወደፊት ይዞን ሄዶ ሩቢን ያሳየናል። ከሌሎች ጋር በመሆንም የጫማ ክር እያስገባች ነበር። አገባቧ ስህተት ስለነበረም ፖሊሱ እየተቆጣ ይጮህ ነበር። ለሷ ተደርባ አንዲት ልጅ ስትከራከርም ሩቢን ትቷት በእልህ ልጅቷን በድጋሚ ሊያስመረምራት ይወስዳታል። ስራቸውንም እንደጨረሱ አስወጥተዋቸው እነሱ ብቻ በሚሰሙት የድምፅ ሞገድ እስኪያሟቸው ድረስ አሰሟቸው። ሩቢም በሞገዱ በጣም ተጎድታ ስለነበረ ወደ ሆስፒታል ትሄዳለች። ራሷን ኬት ብላ የምትጠራ ዶክተርም ተተዋውቃ ስለ ሁኔታዋ እያወሩ ሳለ የዶክተሯ ሰዓት አልቆ እንድትወጣ ጠባቂው ይነግራታል። እሷም ሳትቆይ ትወጣለች። ነገር ግን ስትወጣ መልእክት አስቀምጣላት ነበር የወጣችው። በመልእክቱም እሷ ብርቱካናማ እንደሆነች ስላወቁባት እንደሚገድሏትና ነገር ግን በህይወት መኖር ከፈለገች ዶክተር ኬትን ማሞቂያ ክፍል ውስጥ እንድትጠብቃት ነበር መልእክቱ የሚናገረው። እውነትም ደግሞ የቅድሙ ሲያሰሟቸው የነበረው ሞገድ ትክክለኛ የሩቢን ማንነት አጋልጦት ነበር። ብዙም ሳትቆይ ወደ ማሞቂያው ክፍል ሄዳ ኬትን ታገኛታለች። እሷም የያዘችውን ልብስ አልብሳት አብረው የኬት መኪና ውስጥ ገብተው ይወጣሉ። በሩ ጋርም ሲደርሱ ለፍተሻ መኪናው ይቆማል። ለጠባቂውም ከኋላዋ ያለችው ዶክተር ሮጀርስ እንደምትባልና ተላላፊ የሆነ በሽታ ይዟት በጣም እንደታመመች ትነግረዋለች። ምንም ያክል እንኳን እሱን ለማስቆም ብትሞክርም ጠባቂው
እሷን ማየት እንዳለበት ነግሯት መስኮቱን አስከፈታት። የሩቢንም ማስክ እንድታወልቅ ሲነግራት ዝም አለችው። በግድ ሊያወልቅባትም ሲል እጁን ይዛው አእምሮውን በመቆጣጠር በሰላም እንዲያሳልፋቸው አደረገች። ዶክተር ኬትም ነገሩ እየገረማት ጉዞዋን ቀጠለች። ቪዲዮዎችን ከተመቻችሁ ሰብስክራይብ እና ላይክ ማድረግ አትርሱ። ሩቢም ለረጅም ጊዜ ወጥታ ስለማታውቅ አካባቢውን በግርምት ነበር የምትመለከተው። በስተመጨረሻም ነፃነቷን በማግኘቷ የደስታ እንባ አለቀሰች። ሩቢም አስከትላ ኬትን ቤቷ ለመድረስ ምን ያህል ርቀት እንደቀራቸው ጠየቀቻት። ነገር ግን ኬት እሷን የምትወስዳት ወደ ቤቷ አልነበረም። ምክንያቱም ደግሞ እዛ ከወሰደቻት መልሰው ወደ እስር ቤቱ ስለሚወስዳት ነው። ለእሷ ደህንነት ሲባልም እንደሷ ያሉ ልጆችን የሚጠብቅ ድርጅት እንዳለና ወደ እሱ እየወሰደቻት እንደሆነ ነገረቻት። እንዲሁም ደግሞ ምናልባት መንገዳቸው ላይ ችግር ተፈጥሮ ቢለያዩ ይህን መሳሪያ በመጠቀም መልሰው መገናኘት እንደሚችሉ አስረዳቻት። ከቆይታዎች በኋላም የኬት ባልደረባ የሆነውን ሮብንን ያገኙታል። ከዛም ለሰላምታ እጁን ዘረጋላት። ነገር ግን ሩቢ በተቃራኒው እጅ ነሳችው። ምክንያቱም ደግሞ ኃይሏን መቆጣጠር ስለማትችልና እሱ ላይ ችግር መፍጠር ስላልፈለገች ነው። እሱም ጊዜ እንደሌላቸው ነግሯት የገላ ሳሙናና የምትቀይረውን ልብስ ይሰጣታል። ከዛ ልትሄድ ስትልም እጇን ሲነካት ለአፍታዎች ቢሆን የእሱ አእምሮ ውስጥ ገብታ ወጣች። ከዛም ምንም እንዳልተፈጠረ ሆና ልብሷን ለመቀየር ሄደች። ቅድም ላይ የሮብ አእምሮ ውስጥ ያየችው ነገር ምንም ደስ ስላላላት ከነሱ ለማምለጥ ገላዋን መታጠብ ትታ ወዲያውኑ ልብሷን ቀየረች። በድንገትም ድምጽ ሰማች። አንድ ትንሽዬ ልጅ ነበረች። ልጅቷም ሩቢን ስታያት ወዲያውኑ ኃይሏን በመጠቀም ሩቢን አስፈራርታት እየሮጠች ትሄዳለች። ሩቢም እሷን መከተል ጀመረች። ልጅቷም አምልጣት ወደ አንድ መኪና ውስጥ ገብታ በሩን ትዘጋባታለች። ሩቢም እያለቀሰች ልጅቷን በሩን እንድትከፍትላት ካልሆነ ግን እንደሚገድሏት እየነገረች ለመነቻት። ያው ልጅቷም የዋ ስለነበረች አዝናላት በሩን ከፍታ ወደ ውስጥ አስገባቻት። ከዛም በጨርቅ ሸፈነቻት። ከቆይታዎች በኋላም ሁለት ወንዶች ወደ መኪናው ይገባሉ። እነ ኬትም ቢሆን እዛው ነበሩ። ወንዶቹንም ሲያዩ እነሱ የወሰዷት መስሏቸው አሯሯጧቸው። ሳያስቡትም ቢሆን ሩቢን አስመለጧት። የሚገርመው እኮ እስክትወጣ ድረስ አላዩዋትም ነበር። ልክ ግን ሲያዩዋት መኪናውን በድንጋጤ አቆሙት። እሷም ከዛ እስር ቤት እንደመጣችና ከኋላዋ ያሉት ሰዎች እየመጡት ያሉት እሷን ለመግደል እንደሆነ ነገረቻቸው። ከዛም የመኪናውን ሹፌር የሆነውን ልጅም ራሱንና ሌሎችን ማስተዋወቅ ጀመረ። እሱ ሊያም፣ ከአጠገቡ ያለው ልጅ ቻፕስ እና ደግሞ ያቺ ትንሽዬ ልጅ ዙ እንደምትባል ነገራት። ምንም ሳያመነታ እሷን ለማዳን መኪናውን አስነስቶ በፍጥነት ይነደዋል። ከፊት ለፊታቸው አንዲት ሴት ትመጣለች። እሷን በያዘችው መሳሪያ እነ ሊያምን ለመምታት ሞከረች። ጭራሽ እነ ኬትም ተጨምረው እነሱን ለመያዝ ከሴትየዋ ጋር መሻማት ጀመሩ። ከዛም ሊያምም መኪናውን ለሩቢ ሰጥቷት እሱ በኋላው በር በኩል ይወጣል። ሊያምም ልክ እንደ ሩቢ አይነት ባይሆንም የሚገርም ኃይል ነበረው። ኃይሉንም በመጠቀም አስፋልቱን መሰነጣጠቅ ጀመረ። ያቺን ሴትና ዶክተር ኬትንም መንገዱን ዘግቶባቸው ከጨዋታ አስወጣቸው። የመኪናቸውም ጎማ ስለፈነደባቸው አንድ ቦታ ላይ አቁመው መጠገን ጀመሩ። ቻፕስም ደግሞ ኃይል የሌለው እንዳይመስላችሁ እሱ አረንጓዴ ምድብ ውስጥ ስለሆነ በጣም አስተዋይና እውቀት ያለው ሰው ነው። በተጨማሪም መንገዳቸውን የሚጓዙት በሱ ጥቆማ ነው። ቻፕስም ሩቢ ከነሱ ጋር መቆየቷ ስላልቀረ ስለ ራሷ እንድትነግራቸው ጠየቃት። ነገር ግን ሩቢ ከነሱ ጋር እንደማትቆይ ነግራቸው ልትሄድ ስትል ሊያም ያስቆማታል። እሱም ከነሱ ጋር ከሄደች ማንንም ሳይነካ እንደነሱ ያሉ ልጆች ብቻ ወደሚኖሩበት ቦታ እንደሚወስዳት እናም ደግሞ አንድ የብርቱካናማ ምድብ የሆነ ልጅ ማህበሩን እንደሚመራው ነገራት። የእሱ አይነት ሰውም ጭራሽ ደግሞ መሪም እንደሆነ ስትሰማ ወዲያውኑ በሀሳቡ ተስማማች። እየሄዱም እያለ ሩቢ ሊያምን ለምን ከካምፑ እንዳመለጡ ጠየቀችው። ሊያምም ተቋሙ እነሱን ስለሚጨቁናቸው እናም ደግሞ እነሱን የሚፈልጓቸው ጉልበታቸውን ለመበዝበዝ ብቻ ስለሆነ ከዛ አካባቢ ለመውጣት ተገደዱ። የዛን ሰዓትም የዛኔ ሩቢን አረንጓዴ ምድብ ውስጥ የከተታት ዶክተር ባጠፋው ጥፋት ምክንያት ጠባቂዎቹ እያሰቃዩት ነበር። ከቆይታዎች በኋላም ዶክተሩን ተሰቃይቶ እንዲሞት ቀይ ምድብ ውስጥ ከነበረ ልጅ ጋር ብቻውን ጥለውት ሄዱ። ያው ቀይ ምድብ ማለት በጣም ኃይለኞችና ጨካኞች ናቸው። እነ ሊያምም ምሽቱን አንድ ሆቴል ውስጥ ለማደር ወሰኑ። ዙ እና ሩቢም አንድ አልጋ ላይ ነበሩ። በድንገትም ሲነካኩም ሩቢ ወደ ዙ አእምሮ ውስጥ ገብታ ማየት ጀመረች። የእሷ አእምሮ ውስጥ ገባች እንጂ ስታይ የነበረው ስለ ሊያም ነበር። ወቅቱም የዛኔ እነ ሊያም ከእስር ቤቱ ሲያመልጡ ነበር። ሊያምም ብዙዎቹን እንዳስመለጣቸው
ማየት ችላ ነበር። ዙ እሷን በጣም ተወዳት ስለነበረ አንድ የሚያምር ቀሚስ እንድትለብሰው ሰጠቻት። በቀሚሱም የሊያምን ቀልብ መውሰድ ችላ ነበር። ከዛም በድንገትም ሁለት አዳኞች እነሱን እያዩ ይቆማሉ። ሊያም ግን ግራ ገብቶት ነበር። ምክንያቱም ከዚህ በፊት እንኳን ሊቆሙ ቀርቶ ፋታ እንኳን አይሰጧቸውም ነበር። ለዚህ ሁሉ ተጠያቂ ሩቢ ነበረች። እሷ ነበረች አእምሮአቸውን ተቆጣጥራ በሰላማዊ መንገድ ከአካባቢው እንዲሄዱ ያደረገችው። መንገዳቸውንም ቀጥለው መዳረሻቸውን አንድ የተዘጋ ሞል ያደርጋሉ። አካባቢውም ጨለማ ስለነበረ ዙ ኃይሏን ተጠቅማ በአንድ ያደመቀችው። እዚህ ሞል ውስጥም የመጡበትን ረስተው እንደ ልጅነታቸው መጫወትና መቦረቅ ጀመሩ። ብዙም ሳይቆይ ግን አንድ እንግዳ ነገር ያያሉ። ወለሉ ላይ ከዚህ ውጡ የሚል መልእክት ተጽፎ ነበር። ልክ እንደ ሊያም አይነት ኃይል ያላቸው ልጆች ሩቢና ሊያምን እስኪበቃቸው ካንገሏታቸው በኋላ ዙ መታ ኃይሏን በመጠቀም አስፈራራቻቸው። ልጆቹም እነ ሊያም ልክ እንደነሱ ኃይል እንዳላቸው ሲያውቁ ይቅርታ ጠይቀዋቸው ምሽቱን ከነሱ ጋር እንዲያሳልፉ ጋበዟቸው። አብረውም እንዲያውም የሆዳቸውን ማውራት ጀመሩ። ሊያምም ስለ ብርቱካናማው ምድብ የሆነውን ልጅ የሚያውቁትን ነገር ካለ እንዲነግራቸው ጠየቋቸው። ልጆቹም ስለ እሱ ማን እንደሆነ ከነስሙ እንደሚያውቁትና ነገር ግን ለነሱ በጭራሽ እንደማይነግሯቸው ነገሯቸው። ትንሽ ቆይታም ሩቢ ልጁን በመንካት እውነቱ እንዲናገር አደረገችው። ነገር ግን እሷ እንዲናገር እንዳደረገችው ማንም አያውቅም ነበር። ልጁም ያው ትክክለኛ ስሙን ባይሆንም ቅጽል ስሙን ኢዲኦ ሲል ነገራት። ሁሉም ከተኙ በኋላም ቻብ እና ሩቢ አንድ ላይ በመሆን ስሙን ለመፍታት ሞከሩ። በስተመጨረሻም ተሳክቶላቸው ፈቱት። ነገር ግን ስም ሳይሆን የሬዲዮ ጣቢያ ነበር። እሱንም ከፍተው ሲያዳምጡ በተደጋጋሚ አንድ መልእክት ይናገራል። እሱም የሚለውም እንደኛ ከሆናችሁ ታገኙናላችሁ የቨርጂኒያ ሐይቅ ብሎ ይጨርሳል። ይህንንም ሲሰሙ እጅጉኑ ደስ አላቸው። እንደ አጋጣሚም ሆኖ በሩቢ ቤት በኩል ነበር የሚያልፉት። እሷም ወደ ቤቷ ልትሄድ ስለሆነ ደስ አላት። ከቆይታዎች በኋላም በቦታው ስለደረሰች እነ ሊያምን ተሰናብታቸው ትሄዳለች። ቤቷም ደርሳ በመስኮት ስታይ የተሰማት ስሜት ጥሩ አልነበረም። ምክንያቱም ከገባች ቤተሰቦቿ ስለረሷት ችግር ውስጥ ትገባለች። ይህንንም ተገንዝባ የገዛ ቤቷን ጥላ ትሄዳለች። መንገዷ ላይም ጥሏት መሄድ ስላቃተው ተከትሏት የመጣውን ሊያምን አገኘችው። ከሱ ጋርም ሆነው አንድ ላይ እየተመለሱ እያለ ከየት መጣች ሳይባል አንዲት ሴት ሩቢን መታት። ሊያምን ደግሞ በድምፅ ሞገድ መሳሪያ መሬት ላይ ዘረረቻቸው። ሊያምንም እጁን አስረው ከጨረሰች በኋላ ወደ ሩቢ ሄዳ ነካቻት። የማይሆን ስህተት ሰራች። ሩቢም ያው እንደለመደችው አእምሮዋን ተቆጣጥራት ወደ ጫካው ሳታቋርጥ እንድትጓዝ ነግራት ትታቸው ወደ ጫካው ትጓዛለች። ሁሉም በግርምት ነበር የሚያዩት። ከዛም ራሷን ሳተች። ከቆይታዎች በኋላም ስትነቃም ሊያምና ቻብስ ሲጨቃጨቁ ትሰማለች። የሚጨቃጨቁበትን ምክንያት በሷ መስሏት እስከዛሬ የብርቱካናማ ምድብ እንደሆነች ስላልነገረቻቸው ይቅርታ ጠይቃቸው ልትሄድ ስትል ቻብስ አስቁሟት በሷ ምክንያት እንዳልሆነና ከሱ ብሶም ገና የመጀመሪያው ቀን ነበር የብርቱካናማ ምድብ እንደሆነች ያወቀው። ከነሱ ጋርም ሆና ነገሩን ቀስ ብለው አውርተው መኪናቸውን አቁመው ቀሪ መንገዳቸውን በጫካው ውስጥ ቀጠሉ። ብዙ ከተጓዙም በኋላ ወደ አንድ ቦታ ሲደርሱ ጥይት ይተኮስባቸዋል። ብዙ ወታደሮችም በአንዴ ወረሯቸው። ከወታደሮቹ መሃል አንዱ ሊያምን እንደሚያውቀው ተናግሮ በሱ ምክንያት ሌሎቹም ተረፉ። ወታደሮቹም እነ ሊያምን እስከዛሬ ሲመኙት የነበረው ቦታ ወሰዷቸው። አካባቢውም በሙሉ በልጆች የተሞላ ነበር። ወደ መሪያቸውም ወስዶ አስተዋወቃቸው። እሱ ማለትም የፕሬዝዳንቱ ልጅ ነበር። ጥሩ አቀባበል ካደረገላቸው በኋላ ምሽታቸውን ደግሞ ሊያምና ሩቢ በአሪፉ ያሳልፋሉ። በንጋታውም ሩቢ የፕሬዝዳንቱ ልጅ ጋር ትሄዳለች። ስሙም ክላንሲ ይባላል። እሱም ኃይሏን በአግባቡ እንድትጠቀመው እንደሚረዳ ቃል ገባላት። ቀስ በቀስም ሩቢ ኃይሏን ጥሩ በሚባል ሁኔታ መቆጣጠር ቻለች። ከክላንሲ ጋርም በጣም ተቀራርበው የልብ ጓደኛሞች ሆኑ። ሊያም ግን ይህ ቅርርባቸው ምንም ደስ አላለው። ሁለቱ ሲያወሩም ተደብቆ ይሰማል። የዛኔም ለማንም ተናግራ የማታውቀውን ታሪኳን ለክላንሲ እየነገረችው ነበር። ሊያምም እስከዛሬ ስላልነገረችው ተናዶባት ስለነበረ ጥሏት ሄዶ ከእይታዋ ይሰወራል። በመንገዷም ቻብስን አገኘችው። እሱም አሁን ያሉበት ቦታ ከእስር ቤቱ እንደማይተናነስ እና የድሮ ህይወታቸው እንደናፈቀው ነገራት። የዛኔም ክላንሲ መልእክት እየተላላከ ነበር። ከማን ጋር ካላችሁ ደግሞ ከዛ እነ ሩቢን ከሚያሰቃያቸው ሰዎች ጋር ነበረ። መልእክቱም ያሉትን ኃይል ያላቸው ልጆች ብዛት እስከነ ምድባቸው የሚገልጽ ነበር። ሩቢንም ከሱ ውጭ ማንም መንካት እንደማይችል በመልእክቱ ይገልጻል። በአጭሩ ክላንሲ የነሱ ተባባሪ ነበረ። መልእክቱን ልኮ እንደጨረሰም ከሩቢ ጋር ቤተሰቦቿን ስላደረገቻቸው ነገር ማውራት ጀመሩ።
ነገሩንም በደንብ ለማጣራት አእምሮዋን ለመቆጣጠር ፍቃዷን ጠየቃ። እሷም ተስማምታ ፈቀደችለት። ቁጭ ካሉ በኋላ ሐሳቧ ውስጥ ገብቶ የዛን ሰዓት የነበረችውን ሩቢን አያት። በእርግጥ ነገርየውን እንዴት እንዳደረገችው መፍታት ችሎ ነበር። ክላንሲም ከሱ ውጭ ሩቢን አደንዝዞ ከሷ ጋር ለመተኛት እየሞከረ ነበር። ሩቢን በድንገት ነቅታ ክላንሲን በቡጢ መታው ከክፍሉ ወጥታ ትሄዳለች። ሄዳ የተፈጠረውን ለሊያም ነገረችው። በፍጥነትም ከአካባቢው ተያይዘው መውጣት እንዳለባቸው አስረዳችው። ከነዙ ጋር በመሆንም እቃቸውን ይዘው ሊወጡ ሲሉ መጀመሪያ ላይ ሩቢን ይዘዋል የነበሩት ወታደሮች አስቆሟቸው። ሊያምም እነሱን ሊያስቆሟቸው ሲሞክር ከዚህ ሁሉ በስተጀርባ የነበረው ክላንሲ ኃይሉን በመጠቀም የሊያምን አእምሮ ተቆጣጥሮ እሱንም አደነዘዘው። ሊያምንም እስኪ በቀው ድረስ ቀጠቀጠው። ከዛም ዙ በፍጥነት ኃይሏን ተጠቅማ ወታደሮቹን አጥቅታቸው እነ ሩቢን አስመለጠቻቸው። እየወጡ ሳለ ወታደሮቹ እነሱን ለማስቆም ከሄሊኮፕተር በመውረድ ባለቀይ መደቦቹን ለቀቁባቸው። ከአፋቸውም እሳት እያወጡ አካባቢውን ድምጥማጡን አጠፉት። ሩቢም እነሱን አስመልጣቸው ክላንሲን ብቻውን ለመጋፈጥ ወስና ሄደች። የገዛ ወታደሮቹም እሱ ላይ ጥይት እንዲተኩሱ አደረገች። ግን ምንም ዋጋ አልነበረውም። ምክንያቱም ክላንሲ ወታደሮቹ ወደ ሌላ ቦታ እንዲተኩሱ ስላደረጋቸው አንድም ጥይት አልነካውም። ጭራሽ ወደ ሩቢ እንዲተኩሱ አደረገ። ቶሎ ስላመለጠች ግን እሷም ተረፈች። ከዛም መሬት ላይ አንበርክኳት ከዚህ በፊት እሷን ቤተሰቦቿን እንዳስረሳቻቸው እሱም ነገሮችን ሊያስረሳት ነበር። በቀላሉ ግን እጅ አልሰጠችም። ከላይ የነበረውን የሄሊኮፕተር አብራሪውን አእምሮ ተቆጣጥራ ክላንሲ ላይ ጥላበት ከቦታዋ መለጠች። ነበልባሉም ሊያቃጥላት ሲል ቻብስ ከየት መጣ ሳይባል ከወደቀችበት አንስቷት አዳናት። በምትኩ ግን እሷን ሲያተርፍ እሱ ተቃጥሎ ነበር። መራመድ ስለማይችልም ጥላው እንድትሄድ ነገራት። እሷ ግን በሐሳቡ ሳትስማማ ቀርታ አብረው ቁጭ ብላ እስኪነጋ ሊያምን መጠበቅ ጀመረች። ግራ ሲገባትም ዶክተር ኬት ከዚህ በፊት የሰጠቻትን መሳሪያ ተጭና እሷን መጠበቅ ጀመረች። ከቆይታዎች በኋላ ሊያም መጣ። ለሱም እነ ዶክተር ኬትን ስለጠራቻቸው እሱ እንዲሄድ ነገረችው። ከዚህ በፊት ያመለጠው ከነሱ ስለነበረ ለህይወቱ የነሱ መምጣት አስጊ ነው። ግን ደግሞ ሩቢን ጥሎ ስለማይሄድ ለመጋፈጥ ወሰነ። ከሷ ጋርም ሆነው ዶክተር ኬትን መጠበቅ ጀመሩ። ከቆይታዎች በኋላም እሷና ቡድኗ መጥተው ተገኝተው ሊያምን ሲያዩት ሽጉጡን ደቀኑበት። ነገር ግን ዶክተር ኬት አስቆመቻቸው። ከዛም ሁሉንም ወደ ቤቷ ወሰደቻቸው። ሩቢም ከእንቅልፏ ከነቃች በኋላ ከኬት ጋር ድርድር ጀመሩ። ነገሩ ምን መሰላችሁ? ሊያም በህይወት እንዲቆይ ከፈለገች ራሷን አሳልፋ እንድትሰጣቸውና እስከ መጨረሻው እንደምታገለግላቸው ቃል እንድትገባ ጠየቀቻት። ሩቢም ሊያምን በጣም ስለምትወደው በሐሳቧ በመስማማት ሊያም በሰላም እንዲሄድ አእምሮውን ተቆጣጥራ እንዲረሳ አርጋው ከአካባቢው እንዲጠፋ አረገች። ያው አትፍረዱባት፣ በህይወት እንዲኖር ብላ ነው። ነገር ግን ብቻዋን አልነበረችም። ከዛ በኋላ እንደሷ ያሉ ብዙ ልጆች ወዳሉበት ቦታ ወስዳት አዲሷ መሪያቸውን ሩቢን ለልጆቹ እያስተዋወቀች እያየን ፊልሙ ይጠናቀቃል።